Hello guys, this is Smart Grammar of English at Honey. Today we are on the way to see analogy words. አስሮቲያ ክፍል የሆናችሁ በተለይ እነዚህ analogy words ባይበዛ እንግሊዘኛ ላይ በጣም ይመጣል። እንግሊዘኛ ግማሽ ፓርቱ ማትስ ነው፣ ግማሽ ፓርቱ ደግሞ English ነው። ስለዚህ analogy words, what analogy means? Analogy is a statement that suggests two terms are related to each other. In the same way, it is written in such a way. A is related to B, C is related to D. This can be read as either A is related to B in the same way that C is related to D or vice versa. There are types of word relationship. በተለይ A እና B አንድ አይነት ሊሆን ይችላል፣ ሊገናኙ ይችላል። ወይም C ከD ወይም A ከC ጋር A ከC ጋር ወይም A ከD ጋር ሊሆን ይችላል። B ከC ጋር ወይም B ከD ጋር ሊሆን ይችላል። vice versa ነው ማለት ነው። Okay, let us see these word relationships with related to especially semantic which is what? Word relationship አላችሁ antonym with synonyms ወይም antonym ሊገናኝ ይችላል። synonym ሊሆን ይችላል። Classification ደግሞ category, classification of all categories. Associations with related to words. Logical or idea በሀሳብ ራሱ ለምሳሌ እንደ ክላስ ወርክ ሲነችን እንስራትና choose the correct answer። የመጀመሪያው 10 ብለን በጣም ቀላል ነው። 100 ካልን 12 ብለን ምን እንላለን? A 24 B 144 14 44 ይላል። D 48 ይላል። ስለዚህ ማን ነው መልሱ? Yes, you are right, B ነው። 10 ብለን 100 ካልን 12 ብለን 144 እንላለን። ዶክተር ብለን ዳይሬክተር ካልን ክሊኒክ ብለን ምን እንላለን? አሁን እዩት፣ የዚህ ሪሌሽንሺፕ ዶክተርና ዳይሬክተር ምንም የሚያገናኘው ነገር የለም። ሁለቱም ሰዎች ነው ያመጣቸው። ክሊኒክ ከማን ምን ብለን ክሊኒክ ብለን ምን እንበል? ቸርች እንበል፣ ነርስ እንበል፣ ሆስፒታል እንበል፣ ስኩል እንበል፣ ምን እንበል? ስለዚህ መልሱ ማን ይሆናል ማለት ነው? ዶክተር is a person who works around clinic. Director is a person who works in a school. ማንም ይሆን መልሱ? D is school. addition ብለን division ብንል ሰም ብለን ምን እንላለን? remainder, division, quotient, dividend ምንድነው የምንለው? Yes, you are right. addition with related to sum ነው። division ደግሞ with related to quotient ነው። ስለዚህ መልሱ C ይሆናል ማለት ነው። እሺ ሌሎች እንያቸው ደግሞ። now the next one አራተኛው drought ብለን blank, rain, erosion make it erosion. C ትላለ E ናት። erosion is the correct answer. ማለት እዚህ ጋር corrosion ነው የሚለው አይደል? ስለዚህ እኛ አራተኛው ላይ እዩት፣ drought, blank, rain, erosion, water, hello, famine, implosion. hello with a great respect ለማለት ነው። hello B ዋተርም ታውቃላችሁ፣ famine ራብ ማለት ነው። drought ካለ drought with related to famine ነው፣ ትክክል ነው። drought ካለ ራብ አለ፣ ዝናብ ካለ ደግሞ erosion አለ ለማለት ነው። አምስተኛው food eat አለ፣ ball ብላ A read B slow C game D threw ማንን ይሆን መልሱ? Yes, you are right. food ብለን eat ካልና ball ብለን አሁን verb ነው የምንፈልግ። ስለዚህ game አይሆንም፣ slow አይሆንም፣ read አይሆንም። ስለዚህ D is threw is the correct answer. demote ብለን እዩት፣ ስድስተኛው demote with related to promote, jealous ብላ እነዚህ ወርዶች አሁን ምን አይነት ሪሌሽንሺፕ አላቸው ማለት ነው? semantic relationship of words. demote ያ ማለት አንቶኒየም ወይም
አንቶኒም ነው ማለት ነው። ዲሞት ብለን ፕሮሞት ካልነ ይሄ አንቶኒም ወርድ ናቸዋል። ጀለስ ብለን ምን እንላለን? ሶሮ ሀዘን፣ ሳድ ያው ማለት ነው። ፖሰሲቭ ስግብግብ ማለት ነው። አሁን ፖሰሲቭ ስንል ባለቤትነትም ይሆናል። ግን ፖሰሲቭ ማለትም በሌላ አባባል ምን ግሪዲ፣ ሚን፣ ማሊሽስ ማለት እንችላለን። ፖሰሲቭ ማለት ሂስ ቱ ፖሰሲቭ ካልነ ሰው ገብጋባ ሰገብጋባ ለማለት ነው። ግን ጀለስ ደግሞ ቀናተኛ እንደማለት ነው። አሁን ይህ ጀለስ ተቃራኒ ቀናተኛ ካልነ የማይቀና ለማለት ማን እንበለው? እዚህ አንኢንቪዮስ ዲ ኢዝ ዘ ከሬክት አንሰር ዲ ነው የሚሆነው ማለት ነው። ዲ ኢዝ ዘ ከሬክት አንሰር። ኔክስት ዋን ሰባተኛውን እንየው። ሰባተኛው ኮርት ኢዝ ቱ ጀጅ አስ ክላስሩም ኢዝ ቱ ብለን ኮርት ብለን ኢዝ ቱ ጀጅ አስ ክላስሩም ኢዝ ቱ ፍርድ ቤት ለዳኞች ከሆነ ክላስሩም ደግሞ ለማን ነው? ስኩል ይላል። ኤ ስኩል፣ ቢ ለርኒንግ፣ ሲ ቲቸርስ፣ ዲ ስቱደንትስ። ማንም የሆነው ቲቸርስ ነው ስቱደንትስ ነው መልሱ? ስቱደንትስ። ዲ ኢዝ ዘ ከሬክት አንሰር። ናው ዘ ኔክስት ዋን ዘ ላስት ኮስችን 8 ጆይፉል ኢዝ ቱ ግሉሚ አዝ ይህም ሰማንቲክ ነው። ጆይፉል ብለን ጆይፉል ኢዝ ቱ ግሉሚ አዝ ብለን ምርጫዎቹ ልስጣችሁ። ምርጫዎቹ የሚሉት ኤ ቸርፉል ኢዝ ቱ ሃፒነስ፣ ቢ ስትሮንግ ኢዝ ቱ ዊክ፣ ሲ ኩዊክ ኢዝ ቱ ፌመስ፣ ዲ ሃንግሪ ኢዝ ስታርቪንግ። አሁን እዩት። ጆይፉል ደስታ ማለት ነው። ጆይፉል ኢዝ ቱ ግሉሚ፣ ግሉሚ ማለት ሳድነስ በቃ የከፈው የደበረው ለማለት ነው። ስለዚህ ይህ ሰማንቲክ ወርድስ ነው። ስለዚህ ማለት አንቶኒም ሪሌሽንሺፕ አለ ማለት ነው። ምን እንበለው ሌሎችን እስቲ እዚህ ላይ በእነሱ መሰረት በላይኛው መሰረት ቸርፉል ኢዝ ቱ ሃፒነስ ነው። ስትሮንግ ቱ ዊክ ነው። ኩዊክ ኢዝ ቱ ፌመስ ነው። ሃንግሪ ኢዝ ቱ ስታርቪንግ ነው። የትኛው ነው የሚሆነው? Yes, you are right. B is the correct answer. Strong is to weak is the last. Your answer should be B. Thank you for watching this video. We will keep it up next.